ለቅሶ የለም። ለምን እንደተቃጠለ ልንገራችሁ። ስሙኝ በደንብ ተው። ለቅሶ አይለቀስም፣ ነውር ነው። ታቦት ፊት ምስጋና ልልታ ነው እንጂ እንባ የለም። እግዚአብሔር ይባርካችሁ። ለምን እንደተቃጠለ ልንገራችሁ። መስማት ትፈልጋላችሁ? ይህ ቤተ መቅደስ የተቃጠለበት ዋነኛው ምክንያት ሌላ የተሻለ ቤተ መቅደስ እንዲሰራ ነው። ስለዚህ መስራት አንችልም። በቆርቆሮ የተሰራ ቤተ መቅደስ ነው አይደል? እግዚአብሔር የሚመለክበት፣ ቅዱስ ሥጋው ክቡር ደሙ የሚፈተትበት፣ በሰማዕቷ በቅድስት አርሴማ ስም የታነጸና አምልኮተ እግዚአብሔር የሚፈጸምበት፣ የክርስቶስ ሥጋና ደም የሚቀርብበት ግን ትንሽ የሆነ ደረጃውን ያልጠበቀ ቤተ መቅደስ ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓል።